ዩቲዩበሮች ብሎም ቲክቶከሮች ለቪዲዮቻችሁ የሚሆን ገራሚ የሆነ ቴክስት ኢፌክት ይዤላችሁ መጥቻለሁኝ። አሁን ማሳያችሁን ቴክስት ኢፌክት ልክ እዚህ ጋር እንደምትመለከቱ ማለት ነው በቪዲዮቻችሁ ላይ ብትጠቀሙ በእርግጠኝነት የቪዲዮአችሁን የኤዲቲንግ ሌቭል አንድ ስቴፕ ከፍ ያደርግላችኋል ብዬ ተስፋ አደርጋለሁኝ። ሙሉ ቪዲዮም ተመልከቱ። በጣም ገራሚ የሆነ ቪዲዮ ነው። ይሄን ቪዲዮ ከወዳችሁ ላይክ እያደረጋችሁ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቤተሰብ ይሆናችሁ ሰብስክራይብ አድርጉ። አብራችሁን ቆዩ። ዳይ ወደ ቪዲዮ እንግባ። እሺ ጋይስ በዚህ ቪዲዮ ይዤላችሁ የመጣሁትኝ ሁለት የቴክስት ኢፌክቶች ናቸው። የመጀመሪያው ባውንስ ቴክስት ይባላል። መጀመሪያውን ልክ መግቢያው ጋር እንዳያችሁት ማለት ነው ወይም ደግሞ ልክ እንደዛ አይነት ቴክስት ማለት ነው። እሱን እንዴት እንደምሰራ አሳያችኋለሁ። በጣም ቀላል ነው፣ በጣም ኢዚ ነው። ለቪዲዮ ግን በጣም ወሳኝ ነው። የትኛውም ዩቲዩበር ወይም ደግሞ ቲክቶከር ይህን ቴክስት ኢፌክት ቢጠቀም ለቪዲዮ በጣም በእርግጠኝነት አሪፍ ነው የሚሆነው ቪዲዮአችሁ ማለት ነው። ሶ የመጀመሪያው ይሄን ነው። ሁለተኛው ደግሞ አሳያችኋለሁ። በጣም ቀላል ናቸው። አብራችሁን ቆዩ። አሁን ለቪዲዮአችን የምንጠቀመው ሶፍትዌር አዶቤ ፕሪሚየር ፕሮ ነው። ሁላችሁም እሱን ሶፍትዌር ታውቁታላችሁ ብዬ አስባለሁ ዩቲዩበር ከሆናችሁ ስፔሻሊ። ስለዚህ እሱን ሶፍትዌር በመጠቀም ነው ይሄን ኢፌክት የምንሰራው። በጣም ቀላል ነው። ሶ ምን እናደርጋለን? ወደ ፕሪሚየር ፕሮአችን እንገባለን ማለት ነው። እዚህ ጋር አንድ ቪዲዮን ያዘጋጀነውን ቪዲዮ እናስገባለን ማለት ነው። ከዛ በመቀጠል ለቪዲዮአችን ያዘጋጀነው ካለ ቴክስት ካለ ወይም ደግሞ የምንጠቀመው ኢፌክት ማስገባት የፈለግነው ቴክስት ማለት ነው እሱ ካለ እሱን እናስገባለን ማለት ነው። እሱን ደግሞ እንዴት እንደምናስገባ አሳያችኋለሁ። እዚህ ጋር ቴክስት ነካላችሁ። እዚህ ጋር እንደምትመለከቱት ቴክስት ከነካችሁ በኋላ እዚህኛው ጋር ትመጡና ይችን ስትነኳት አንዴ የቴክስት መጻፊያ ከርሰር ይመጣላችኋል ማለት ነው። ሶ እዚህ ጋር የምትፈልጉትን ቴክስት ጽፋላችሁ። ለምሳሌ እኔ ቴክስት ብዬ ልክ እንደዚህ ጻፍኩበት። እሱን ከጻፍኩ በኋላ መልሼ ይችን ነካለሁኝ። ከዛ በኋላ የቴክስቱን ሳይዝ ማስተካከል ከፈለጋችሁ አጀስት ማድረግ ከፈለጋችሁ እዚህ ጋር ሳይዙን ትጨምራላችሁ ማለት ነው። ወይም ደግሞ እዚህ ጋር ትገቡና ኤሴንሻል ግራፊክስ የሚላለ እሱ ጋር ትገቡና እቺ የምትመለከቷት እቺን ፓርት ድራግ አድርጋችሁ ይዛችሁ ማለት ነው ወደ ላይ ሳብ ስታደርጉት የቴክስቱን ሳይዝ ልክ እንደዚህ ቦልድ ያደርግላችኋል፣ ስኬል አፕ ያደርገዋል ማለት ነው። ሶ ይሄን ሴንተር እናደርገዋለን። ሴንተር ለማድረግ ደግሞ እቺኛዋን ትነካላችሁ። እዚህ ጋር ደግሞ ትመጡና እቺኛዋን ትነካላችሁ። ሶ ቴክስቱ በትክክል ሴንተር ጋር ተቀምጧል ማለት ነው። ከዛ በመቀጠል ምን እናደርጋለን? ይሄን ቴክስቱን እዚህ ጋር እንደምትመለከቱት ትንሽ ረዘም ስላለ እሱን አጠር እናደርጋለን። ለምሳሌ በዚህ ሳይዝ ልክ ብናደርገው በቂ ነው። ከዛ ቀጥለን አሁን አኒሜት የምናደርግበት ሰዓት ነው። ሶ የምንፈልገውን ቴክስት አስገብተናል። ከዛ በኋላ አኒሜት እናደርገዋለን። እሱን የምናደርገው ደግሞ በጣም ቀላል ነው። ተከተሉኝ። እዚህኛው ፓርት ጋር ትመጡና ኢፌክት ኮንትሮል የሚላለ ከሌለ ዊንዶ ትገባላችሁ። እዚህ ጋር ዊንዶውን ስትነኩት እዚህ ጋር ከሚመጡት አማራጭ ውስጥ አንዱ ኢፌክት ኮንትሮልስ የሚላለ እሱን ትነካላችሁ። ከዛ በመቀጠል ልክ እንደዛ አይነት ፔጅ ያመጣላችኋል ማለት ነው። እዚህ ፔጅ ጋር ነው ማለት ነው የምንፈልገውን ሞሽን እንቅስቃሴ የምንሰራው ማለት ነው፣ አኒሜት የምናደርጋቸው ማለት ነው። እዚህ ጋር ገብተን ነው። ሶ እዚህ ካሉት አማራጭ ውስጥ ምንድነው የምንጠቀም ካላችሁኝ የመጀመሪያው እዚህ ጋር የምትመለከቱት ቬክተር ሞሽን የሚላለ እዚህ ጋር የምታዩት ማለት ነው። ሶ እሱ ጋር ፖዚሽን እና ስኬል የሚላለ ሶ እኛ የምንጠቀመው ዛሬ ለዚህኛው ቴክስት ኢፌክት ማለት ነው ስኬል የሚለውን ነው ማለት ነው። ስለዚህ ስኬል የሚለውን እንነካለን ማለት ነው። ስለዚህ እሷን አንዴ ባለበት ፖዚሽን እቺኛዋን አንዴ ስንነካት ሰማያዊ ይሆናል ማለት ነው። ሶ የመጀመሪያውን ኪ ፍሬም እዚህ ጋር ሰጣን ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር የኪ ፍሬም ምልክት ይሰጣል ማለት ነው። ከዛ በመቀጠል እዚህ ጋር ምን እናደርጋለን? አሁንም ስኬል የሚለው ጋር ወደ ጎን እንመጣና 100% የሚላል እዚህ ጋር ወይም ደግሞ 100 የሚላል። ስለዚህ 100 የሚለውን እሱን አንዴ ስትነኩት ልክ እንደዚህ የመጻፊያ ምልክት ያመጣላችኋል። ሶ እኛ ስንት እናደርገዋለን? 100 የነበረውን ወደ 1200 እናስገባዋለን ማለት ነው። 1200 ብለን ከጻፍን በኋላ ኢንተር ስንነካ ልክ እንደዚህ አይነት ያመጣልናል ማለት ነው። ከዛ በመቀጠል ምንድነው የምናደርገው? ይቺኛዋን 5 ሰከንድ ወደፊት ፎርዋርድ እናደርጋለን ማለት ነው። ኪቦርዳችሁ ጋር መጣችሁ የአሮ ምልክት አለ ወደ ራይት ምልክት ያለችው ማለት ነው፣ ወደ ቀኝ በኩል ያለችዋን ቀስት ምልክት እሷን 5 ጊዜ መንካት 1 2 3 4 5 እያላችሁ ወይም ደግሞ ይሄንኛውን ራሱን እዚህ ጋር ይዛችሁ ማለት ነው። ይሄ የምትመለከቱት ሩለር አለ ማስመሪያ። ይሄን ማስመሪያ ከነበረበት ቦታ ላይ ይዛችሁ 5 ሰከንድ ወደፊት መጣት ትችላላችሁ። 5 ሰከንድ ወደፊት መውሰድ ትችላላችሁ። ሶ ይሄንን ለምሳሌ እንዲያርግ ስቤ 5 ሰከንድ ላይ ወስጄ ማስቀመጥ እችላለሁ ማለት ነው።
ለምሳሌ እዚህ ጋር እንደምታዩት 7 ሰከንድ ከ00 ይላል ማለት እዚህ ጋር እንደምታዩት አሁን ያለበት ፖዚሽን ማለት ነው። ሶ 5 ሰከንድ ወደፊት ለማስተካከል ከፈለጋችሁ 7 ሰከንድ ከ05 ሲል ታቆማላችሁ ማለት ነው። ስለዚህ እዚህ ጋር ይሄን ሳብ አድርጌ ወስድና 04 03 ብሎ 05 ሲል ተዋዋለሁ ማለት ነው። ሶ 7 ሰከንድ ከ05 ይላል እዚህ ጋር እንደምትመለከቱት። ስለዚህ እዚህ ጋር ካስተካከልኩ በኋላ ቀጥዬ ደግሞ ተመልሼ እዛውን ስኬል ጋር ሄድና 1200 የነበረውን ወደ 95 ተቀይሯል። 95 ብዬ ስጽፍበት ከዛ ኢንተር ስነካ ተመልሶ ወደዛ አይነት ፖዚሽን ቴክስቱ ይሄዳል ማለት ነው። እንደዚህ ነው አይነት ታዩታላችሁ። ቀጥሎም እንደምናደርገው ካላችሁኝ የመጨረሻው ስቴፕ ምንድነው? አሁን ያስተካከልነውን ቴክስት ወደ ነበረበት መመለስ ማለት ነው። እሱን ለማድረግ አሁንም 5 ሰከንድ ወደፊት ሳብ እናደርገዋለን ምናችንን ማስመሪያችን ወይም ደግሞ ይሄ ሩለር የሚባለው እዚህ ጋር ማለት ነው። ስለዚህ እሱን ለማድረግ አሁንም ቀስቱን 5 ጊዜ መንካት እንችላለን ወይም ደግሞ ይችኛዋን ይዘን በቀጥታ 5 ሰከንድ ወደፊት አድርገን ከ10 ሲል እንተዋለን። እዚህ ጋር 7 ሰከንድ ከ05 ነበር 7 ሰከንድ ከ5 ሲል እተዋለሁ ማለት ነው። ከዛ መቀጠል አሁንም ስኬል ጋር ሄድና 95 የነበረውን ወደ 100 ቀይረዋለሁ። 100 ብዬ ጽፍና ኢንተር ስነካ ባለበት ይሆናል ማለት ነው። ስለዚህ ጋይስ የመጀመሪያው ቴክስት ኢፌክት ይሄን ይመስላል። አሁን እንደምትመለከቱት አኒሜት ሰርተናል። ሶ ይሄን ሰራው አኒሜት የተለያዩ ሳውንድ ኢፌክቶችንና የተለያዩ ድምጾችን በመጠቀም ማለት ነው ሞር ማስዋብ እንችላለን። ባይ ዘ ዌይ የሆነ አኒሜሽን ሰርታችሁ ወይም ቴክስት ኢፌክት ሰርታችሁ ያለ ሳውንድ ኢፌክት ብዙም አይስብም ማለት ነው። ስለዚህ ሳውንድ ኢፌክት የግድ ነው። ስለዚህ አንድ ሳውንድ ኢፌክት ያዘጋጁት አለ እሱን እናስገባለን ማለት ነው። ሶ እሱን ለማስገባት ምን እናደርጋለን? እዚህ ጋር ይሄን የነበረውን ሳውንድ እናጠፋና ፎልደራችን ጋር እንገባለን ማለት ነው። ስለዚህ ያዘጋጀነውን ሳውንድ ኢፌክት እዚህ ጋር ለምሳሌ ይሄን እፈልጋለሁ ነው ይሄን መርጫለሁኝ። ይሄን ሳውንድ ኢፌክት ይዤ ወርታች ድራግ አድርጌ አምጥቼ የምፈልገው ፓርት ላይ አስቀምጣለሁ ማለት ነው። ሶ እዚህ ጋር እንደምትመለከቱት ይሄኛውን ሳውንድ ኢፌክት እዚህ ጋር አስገብቻለሁ ማለት ነው። አሁን ይሄን ፕላይ ብለው ሳውንድ ኢፌክቱም አብሮ ይታይልኛል ማለት ነው፣ ይሰማልኛል። ሶ ድምጽ ይኖራል፣ ሞር አሪፍ ነው የሚሆነው። ከዛ እንደምትመለከቱት ኢፌክታችሁን ሳውንድ ኢፌክታችሁን ካስገባችሁ በኋላ ይሄን ሲጨርሱ ፕላይ ስትሉት እዚህ ጋር መጣችሁ ፕላይ ስትሉት ማለት ነው ልክ እንደዛ አይነት የቴክስት ኢፌክት ይሰራላችኋል ማለት ነው። አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። እሺ ጋይስ ቀጥሎ የማሳያችሁ የቴክስት ኢፌክት ማለት ነው ቴክስት ቢሃይንድ ዘ ቪዲዮ ይባላል። አሰራሩ በጣም ቀላል ነው፣ እንዲህ እንደምታስቡት አይደለም። ግን ለቪዲዮአችሁ በጣም ወሳኝ የሆነ ቅመም የሆነ የኤዲቲንግ ቲፕ ነው ማለት ነው። ሶ ተከተሉኝ። ምን እናደርጋለን? እንደዚሁ ወደ ፕሪሚየራችን እንገባለን ማለት ነው። ከዛ በኋላ ያዘጋጀነው ቪዲዮ እሱን እናስገባለን ወደ ታይም ላይናችን ማለት ነው። ለምሳሌ እኔ ይሄኛውን ቪዲዮ አስቤዋለሁ። ሶ ይሄን አስገባለሁ ማለት ነው። ልክ እንደዚህ ካስገባው በኋላ ይህን ቪዲዮ በቀጥታ አሁን ያሰብኩትን የቴክስት ኢፌክት ማለት ነው እዚሁ ጋር አፕላይ አድርጌ ያሳያችኋለሁ። በጣም ቀላል ነው። ምን እናደርጋለን? የምንፈልገውን ቴክስት እናስገባለን ማለት ነው። ለምሳሌ ቴክስት እናስገባለን። እዚህ ጋር ቴክስት ሚለውን ትነኩና እዚህ ጋር መጣችሁ ክሊክ ስታረጓት የቴክስት መጻፊያ ከርሰሩ ይመጣል ማለት ነው። ሶ እዚህ ጋር ለምሳሌ how to ብዬ ልጻፍ። ልክ እንደዚህ ከጻፋችሁ በኋላ የምትፈልጉትን ቴክስት ማለት ነው ሳይዙን ያው ትመጥናላችሁ እንደምትፈልጉት። እዚህ ጋር ይሄን ነክታችሁ ሴንተር መሆኑን ታረጋግጣላችሁ። ሳይዝ መጨመር ከፈለጋችሁ እዚህ ጋር መጣችሁ እቺኛዋን ድራግ ማድረግ ነው። ሶ በዚህ ልክ እናረጋውና ሴንተር እናረጋዋለን። አሁንም መልሰን ልክ እንደዚህ ካደረግን በኋላ አሁን ይሄን ቴክስት ነው ወደ ቪዲዮ የምንቀይረው ማለት ነው። ሶ እሱን ለማድረግ ምን አይነት ኢፌክት እንጠቀማለን? እዚሁ ጋር በቀኝ በኩል ኢፌክትስ የሚል አለ እዚህ ጋር እንደምትመለከቱት እሱን ትነካላችሁ። ከዛ በኋላ እዚህ ጋር ሰርች ጋር ትመጡና እዚህ ሰርች ማድረጓ ላይ ትራክ ሜት የሚል ኢፌክት አለ ማለት ነው። እቺኛው ኢፌክት ማለት ነው። እቺን ኢፌክት ድራግ አድርጋችሁ አመጣችሁ እዚህ ቪዲዮ ጋር የምታረጉት ቴክስቱ ጋር ሳይሆን ቪዲዮ ጋር እዚህኛው ጋር ማለት ነው። እዚህ ጋር አመጣችሁ ስትለቋት ይሄኛው ኢፌክት ወደዚህኛው ይገባላችኋል ማለት ነው። ከዛ በኋላ ቀጣይ ምንድነው የምታረጉ? አሁን መልሳችሁ ይሄን ቴክስት ሚለውን ተነካላችሁ እዚህ ጋር ይሄን ማለት ነው። ይሄኛው ቪዲዮ ነው፣ ይሄኛው ደግሞ ቴክስት ነው። ሶ ይሄን ተነኩና ወደዚህ ትመጣላችሁ ማለት ነው። ሶ እዚህ ጋር ኢፌክት ኮንትሮል የሚል የቅድሙ ያሳያችሁ ማለት ነው።
እሱን ትፈልጋላችሁ። እዚህ ጋር ከሌለ ቀጥታ እዚህ ጋር ዊንዶው የሚል አለ። እዚህ ጋር እሱን ትነካላችሁ። ካሉት አማራጭ ውስጥ ኢፌክትስ ኮንትሮልስ የሚል አለ። እሱን ትነካላችሁ ማለት ነው። በመቀጠል አሁን እዚህ ጋር ምንድነው የምንሰራው? ወርታች ይሄን ስክሮል እናደርግና ወርታች ዝቅ ካደረግን በኋላ እዚህ ጋር የቴክስቱን ሳይሆን የምንመርጠው የነበረው ምንድነው የቪዲዮ ሁለተኛውን ይሄን ታችኛውን ስትነኩት ከዛ እዚህ ጋር የምትፈልጉት ቴክስት ኢፌክት ይመጣል ማለት ነው። እዚህ ጋር ወርታች ዝቅ ካደረጋችሁ በኋላ እቺን ይዛችሁ ወርታች ዝቅ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር ሜት የሚል አለ። እዚህ ጋር ትራክ ሜት ኪ የሚል አለ። እዚህ አማራጭ ካሉት ውስጥ እዚህ ጋር ሜት የሚል አለ። እዚህ ጋር እንደምትመለከቱት ማለት ነው። ወደ ቀኝ ስትመጡ ነን የሚል ምልክት አለ። እሱን አንዴ ስትነኩት ሁለት አማራጭ ይመጣላችኋል። ቪዲዮ 3 እና ቪዲዮ 2 የሚለው ከዛኛ ምን እንለዋለን? ቪዲዮ 2 እንለዋለን ማለት ነው። ቪዲዮ 2 የሚለውን ትነካላችሁ። ስትነኩት ልክ እዚህ ጋር እንደምትመለከቱት ሳይዙ በዚህ ልክ ነው ይመጣላችኋል። ወይም ደግሞ ቴክስቱ ቪዲዮዋችሁ በቴክስቱ ውስጥ ሆኖ ታያላችሁ ማለት ነው። ይሄን ይመስላል ማለት ነው። እዚህ ጋር ሳይዙ ቦልድ ሲሆንባችሁ ምን ታደርጋላችሁ? የቴክስቱን ሳይዝ ተወሰነ ሚኒማይዝ ማለት ትችላላችሁ ማለት ነው። ተወሰነ ሚኒማይዝ ማለት ትችላላችሁ። እዚህ ጋር ትመጡና እቺን ስትቀንሷት ልክ እንደዚህ ሚኒማይዝ ይሆንላችኋል ማለት ነው። እዚህ ጋር ጋይስ እንደምትመለከቱት ፕሌይ ስላችሁ በቴክስቱ ውስጥ ቪዲዮ ታያላችሁ ማለት ነው። ስለዚህ ጓደኞቼ እንደምትመለከቱት በሚገርም ሁኔታ ሁለት የቴክስት ኢፌክቶችን ሰርተን ጨርሰናል ማለት ነው። እነዚህን ኢፌክቶች በእርግጠኝነት በምትሰሩት ላይ የቲክቶክም ሆነ የዩቲዩብ ቪዲዮቻችሁ ላይ ማለት ነው አፕላይ ብታረጓቸው ያው እንደየ የምትፈልጉት ቦታ ላይ ማለት ነው በእርግጠኝነት ትወዱታላችሁ። ተጨማሪ ቪዲዮዎችን ማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በዚህ ቻናል የሚገርሙ የኤዲቲንግ ቲፖችን ይዘንላችሁ እመጣለን ማለት ነው። ቻው ቻው።